አስተማሪ ሲጠምድክ እሺ ቤዛ በእንግሊዘኛ በሬን ቆለፍኩት ቤስቲ I locked my door እስቲ ናቲ አንተ ደግሞ በእንግሊዘኛ በሬን በግድንግድ ጓጉንቸር ገርግጄ ቆለፍኩት በእንግሊዘኛ እሺ ውሃ ጠጡኝ ቡርቴ ውሃ ጠጡኝ አቃቴ ከዚህ በላይ መጠመድ የለም በጓጉንቸር አልቻልኩም እኔ ጓጉንቸርን አሰብኩት እንዴት እንደምጠራው ፈልጉልን እስቲ ኮሜንት ላይ አንተ እብድ ና እስኪ ወንድሜ እስከሚመጣ አጣብቀኝ እንዴ ብለሽኝ ነው ምንድነው መታታተ ራሷ እኮ ናት አጣብቀኛለችኝ ወንድሜ ነው አጣብቀኝ አልኩት እንዴ ኤክሴና ወንድሜ እማዬ እንዳለች ከ3 ሳምንት በፊት የዘፈዘፍከው ፓንት ሸቶ ሰፈሩን ጉንፋን ጨረሰው ኤድሮ ኤክስን ስለጠበስኩብ ነው አይደል እንደዚህ የምታወራው አንቺስ በእንቅልፍ ልብሽ መፍሳቶሽ እንዴ በፊት እኮ ስትፈሳ የራሷ ፈስ ነበር የሚቀሰቀሳት ከእንቅልፏ አንተስ እስካሁን አልተለወጥክም ማጂክ ይያል ጊዜ የምታቃጥለው ነገር ዋ ድምጻችሁ እንዳላንሸዋረረው እስኪ ወንድ ነህ ምን ነው ቆይ ለማይ ተያይዛችሁ ግን ከምታውደለድሉ ለምን ትምህርት አትማሩ አንተ ደነዝ አንተ ራስህ ጓደኛህን መኪና አለው ብለህ አስተዋወቀ ጉድ ሰራኸኛ እና መቼ ዋሽው ልብሴ ሲቀደድ እሱ አይደል እንደሚሰፋልኝ ባለፈው ገና ከገዛሁት 5 አመት የሆነው ፓንቲና አይጥበልታብኝ እኮ እሱ እኮ ነው በጨርቅ ለብዶ ይሰፋልኝ እና መኪና አለው ሳይሆን ሲንጀር አለው ነው የሚባለው ክላክስ አይደል እንደ ጎደለው ስራ ፍትናት ብለህ ትቀልድብኛለህ አረቂ ቢሆን አየው ትምህርት ቤት የተባለው ጉዱን አልሰማም አተቂ ምንድነው የተባለውን አልሰማም እንዴ ትምህርት ቤት ምን ተባለ ከዚህ በኋላ ከውድ እስከ ወር ነው ትምህርት የምትማረው ከውድ እስከ ወር ነው የምትማረው ከውድ እስከ ወር ማን ያለው ሙሴ ሰለሞንና ዜና ላይ የተዘገበው እኔ አስተማሪ ገልዬ ቢሆን እጂ ለመንግስት አለ እንጂ ቀለሚ አላልማር ምን እሱ እኮ እንዳይገርም ምንድነው ደግፈው ለምን ባይ ምንድነው ምንድነው ይኸው ጠዋት 2 ሰዓት ገብተህ ማታ 12 ሰዓት ነው የምትወጣው ማታ 12 ሰዓት ነው የምትወጣው ባዳም ልኮ ነው በእኛ ሀገር ባላይ አንቀበልም ባዳም ልኮ ነው አንቀበልም ወደ ነው የምትቀበለው በእኛ ከሳት ትምህርት የለም ካለም ፔሪዱ የፑል ነው ፕሪስቴሽን ሌላ ባል አላቀም በእምነት ይስማ እኔ ሃይማኖተኛ በል አላቀም በል ላታምኝ ትቻለሽ ባለፉት 3 4 5 አመታት ለአንድ ቼክስ 1 ብር አስገብቼ አላውቅም ቼክ ናሽናል ባንክ አስቤዛ አይገዛም በሚባለው ነገር ላይ ብዙ ይወራ ግን ቢያንስ እናንተ ፌር ብትሆኑ እንደ አባወራ የምናጠፋው ደሞዝ የለም ለዛ ነው የቤት ኪራይ የምንከፍለው ለዛ ነው አስቤዛ የሚገባው ለዛ ነው ማብራት የሚከፈለው በዚህ ሰዓት ማን ነው ማብራት የለም እኮ ውሸት ነው ሰው ማብራት ብርሃን አለኝ ነው እኛ እየከፈለን እያስተዳደርን ይሄን ቤት እያሳደገን ያለው ዓለም የመሰከረው ጉዳይ ነው ይሄ አፕሪሺየት ብታረጉት ጥሩ ካልሆነስ ይቀጥላል እና ሰዓት ስንት ነው ወይ አባይ ሰላም አስበጂው ሰዓት እኮ ነው የጠየኩሽ እና ምን ያሳደዋል እኔ እኮ አስተካክዪው አስበጂውን ያልኳት አንተ ደነዝ አንተ ራስህ ጓደኛህን መኪና አለው ብለህ አስተዋወቀ ጉድ ሰራኸኛ እና መቼ ዋሽው ልብሴ ሲቀደድ እሱ አይደል እንደሚሰፋልኝ ባለፈው ገና ከገዛሁት 5 አመት የሆነው ፓንቲና አይጥበልታብኝ እኮ እሱ እኮ ነው በጨርቅ ለብዶ ይሰፋልኝ እና መኪና አለው ሳይሆን ሲንጀር አለው ነው የሚባለው ክላክስ አይደል እንደ ጎደለው ስራ ፍትናት ብለህ ትቀልድብኛለህ እናት 50 ብር አበድሪ አለኝ ብለህ ነው አሁን እኮ ሁሉም የራሱን ቀዳዳ ሊደፍን ነው የሚሮጥ ሴቶቹ እሺ ወንዱ ደግሞ ሙሉውን ብሎ ነው የራሱን ቀዳዳ ለመድፈን የሚሮጠው እንደዚህ ነገር ሲኖር ተቆም አልተባለም እንዴ ማለት ደግሞ ሴቶቹ ሲሆኑ ቀዳዳቸውን ለመድፈን ይተኛሉ እንጂ ይሮጣሉ እንዴ አማኑኤል ግባሽ ማነው ደግሞ ማኑኤል ሱዙኪ ቪታራ ተሽከርካሪ ሐሳቡ ይብለጥና በ500 ሺህ ብር ብትጀመር እንስማማ እሺ ነው እኔ ከፑማ ሊፍት ፒኤልሲ ነው የመጣሁት አይጀግናው ስላመጣ ያው እንግዲህ 500 ሺህ ብር ከሆነ መነሻው ጫራታም ስለሆነ እየጨመርን እንሄዳለን 100 ሺህ ብር ልጨምርና እኔ 600 ሺህ ብር ይሆን ምንም በጎ ዓላማ ለመደገፍ ስንል 1.5 ሚሊዮን አርገን መቼም ወደ ሌላ እንደማትሰጥብን እርግጠኛ ነኝ 2 ሚሊዮን እንዳርገው ብዙ ሰዎች ድርጅት ምን ውስጥ ነው የገባው እናታችሁ ስንት አለሌ በዛበት ምን ያነጫጭባ ተገላገልኩ ስል ደግሞ ይሄ ሾጣጣ የሆነ ሰውዬ እናታችሁ
ስሚ ፓፒ ዛሬ እኮ ሊሊን አገኛታለሁ። እስቲ የሆነች ቲፕ ጣላ። የምር ነው? የምር ምን ዴት ምናምን? አዎ። ኧረ በለው ይኸውልሽ፣ ብዙ ጊዜ ዴት ላይ ማለት ነው አንቺ ኩል ነው ሆነ ያለብሽ። አስተናጋጅ ምናምን በጣም የሌለ በቃ ኩል ማለት በቃ ትሪት አድርገን ናይስሊ ትሪት አድርገን እንደዛ ካርክሽ ሌላውን ታውቂዋለሽ ብዬ ነው። በቃ እባክሽ አሁን ሄጄ እንትን ልበልና እውነት ስመለስ በዛው አገኘሽ። አሁን ነው እንዴ? በዚህ አሁን ነው። መች በቃ ስመለስ በዛው ይቅናሽ። እንግዲህ መንገዱን ጨርቅ ያርግልሽ ብራዘር። A few moments later ብሮ ፓፒ እንዴት ነበር? ኧረ ጸዴ ነበር እውነት። ይኸውልህ መጀመሪያ ሄድኩ። ሰላም ይቀጥላል። ምን ልታዘዝ? ሰላም እንዴት ነህ? ፕሊዝ ታዘዛት እሷን። ምን ይወድሽ? ለእኔ ሚሪንዳ ይሆንልኝ። ኦኬ ከውጭ ከውስጥ ሚሪንዳ ከውጭ አድርግልኝ። ላንተስ? እኔ በእናትሽ እኔ ለአስተናጋጅ በጣም ትልቅ በጣም ያሳዝኑኛል። በጣም ደስ የሚል ፕሊዝ ና የመከረውን ነው። ና ቁጭ በል። እኔ በእናትህ እኔ በጣም ለአስተናጋጅ አሪፍ ክብር ስላለኝ ነው። ፕሊዝ ና ፕሊዝ በእናትህ ቁጭ በል ፕሊዝ። ምን ይልልህ? እሺ ሚሪንዳ ይሆንልኝ። በቃ ይኸው አመጣልህ። ብቻ ምን አለፋሽ ማለት ነው አጣበስኳቸው። አንተስ ገባ አጣበስኳቸው። ሌላ ታሪክ። ዋው ትችላላችሁ።